አስባችሁታል? ጥቅጥቅ ያለ ጫካ ውስጥ ገብታችሁ የስልካችሁ ኔትወርክ ሲጠፋ መንገድ የሚመራችሁ ኮምፓስ መስራት ሲያቆም ከዛን የሆነ ድምፅ ጆሮአችሁ ውስጥ ማንሸኳሸክ ሲጀምር፣ ይሄ በጃፓን ፉጂ ተራራ ላይ የሚገኝ ሰዎች በብዛት ራሳቸውን ለማጥፋት የሚመጡበት እጅግ አስፈሪ የሆነው የአልኪጋሃራ ጫካ እውነተኛ ታሪክ ነው። ጫካው ከሺህ ዓመታት በፊት ከቮልካኖ ፍንዳታ በኋላ የተፈጠረና ጥቅጥቅ ከማለቱ የተነሳ በሌላኛው ስሙ የጫካ ባህር በመባል ይታወቃል። እዚህ ጫካ ውስጥ የሚገቡ ሰዎች በሕይወት የመውጣታቸው ቻንስ እጅግ በጣም ጠባብ ስለሆነ የጃፓን መንግስት እባካችሁ ሕይወታችሁ ዋጋ አለውና ወደ ጫካው እንዳትገቡ የሚል ምልክት በጫካው መግቢያ ላይ ጽፎ አስቀምጧል። ያም ብቻ ሳይሆን ተቆጣጣሪ ወታደሮቹን ሰዎች ወደ ጫካ እንዳይገቡ እንዲያግዱ መድበዋል። ዛሬ ላይ ስለ ጫካው የሚወራው የጫካው አስፈሪነት እና ገዳይነት ብቻ ሳይሆን ሰዎች እንዴት ከዛ ጫካ ራሳቸውን መጠበቅ እንዳለባቸው ነው። የሚገርመው ነገር ጫካው በአስፈሪነቱና በመጥፎነቱ ብቻ ሳይሆን የሚታወቀው በውበቱም ነው። ጫካው እጅግ በጣም ውብና የተፈጥሮ መስህብ ያለው፣ በውስጡ የተለያዩ አስገራሚ አራዊቶች የሚገኙበት እንዲሁም በጣም ውብ የሆኑ ዋሻዎች የሚገኙበት ነው። እድሉም ቢያገኙ አልኪጋሃራ ጫካን ይጎበኛሉ? ሀሳቦን በኮመንት ላይ ያስቀምጡልኝ። በመጨረሻም እንደዚህ አይነት አስገራሚ ታሪክ መስማት የሚያስደስቶት ከሆነ ቻናሉን ሰብስክራይብ ያድርጉ፣ ሼር፣ ላይክ፣ ኮመንት ይስጡበት። እናመሰግናለን።